ምርጫው እንግዲህ ያው በሀገሪቷ እንደምናየው ጋምቤላ ውስጥም በሚፈለገው መልኩ እየተካሄደ ነው። ምርጫው ፍትሃዊ ነው። በየቦታው የአንድ ቦታ ላይ እየዞርን እያየን ነበረ። ህዝቡን በነቂስ ወጥቶ ያው እንደምታዩት ምርጫውን እየመረጠ ነው። ስለዚህ ምርጫው ፍትሃዊና ተአማኒ ነው ብለን እንግዲህ እናስባለን እንደ ህዳሴ ፓርቲ። ስለዚህ ውጤቱን ደግሞ አብረን የምናየው ይሆናል። ብንሸነፍም ያው አደራን ተቀብለን የምንሄድበት ይሆናል። ብናሸንፍ ደግሞ ያው የምንሰራ ይሆናል። ብንሸነፍ ደግሞ በጸጋ ተቀብለን ውጤቱን ሁሉም ፓርቲ ያው ስትወዳደር ለመሸነፍ ወይ ደግሞ ለማሸነፍ ነውና የምትሄደው የሚመጣውን የህዝብን ውጤት መቀበል ነው። ዞኖች ሶስቱን ዞንና ልዩ ወረዳው ሪፖርቶችን የተቀበልኩኝ ነው። የነበረው ሁኔታውን እስካሁን የመጣ እንቅፋት የሆነ ነገር አልመጣልም እና ምርጫ ሂደቱን ሳየው በጣም ዲሞክራሲያዊ የተሞላበትን ምርጫ እንደሆነ ነው እኔ የሚገልጸው። ህዝቡን በነጻነት እንደምታዩትን በነጻነትን የፈለጉትን ራሳቸው መሪ ከዚህ ከሌ ይመረናል የሚለው ነገር ራሳቸው መርጦ ያለምንም ሳይገደድ ያለምንም አንድ ተጽዕኖ ሳይፈጠርባቸው የራሳቸው መሪዎችን የመሩት ነው የመረጡ። ስለዚህ የዘንድሮ ምርጫ በጣም ደስ የሚል ምርጫ ነው። ከማለዳ 12 ሰዓት ጀምሮ እስካሁን ፍጹም ሰላማዊ ያለምንም እንከን በጠበቅነው ልክ ነው የሄድነው። ህዝቡ በንቄት እና በስፋት ነው የወጡ። እስካሁን ባለው አፈጻጸምና እስካሁን ባለው ሂደት ምርጫው በጣም በጥሩ ሁኔታ እየተካሄደበት ሁኔታ ነው ያለው።